ሰላም ጤና ይስጥልኝ ፍጹም ሰለሞን እባላለሁኝ ከቫይባል ግራፊክስ አርት ኤንድ ዲዛይን ስቱዲዮ ዛሬ ይዤላችሁ የቀረብኩት የፎቶሾፕ CS6 ቱቶሪያል ይሆናል በዚህ ቱቶሪያላችን ላይ ዛሬ የምናወራው ስለ ከለር ነው እንግዲህ ስለ ከለር ምን ያህል ግንዛቤ አለን የሚለው ነገር በቀላል ኤክስፐሪመንቶች እየሰራሁኝ የማሳያችሁ ይሆናል አብራችሁን ቆዩ ኦኬ እንግዲህ መጀመሪያው የከለር ሞድ ሁለት አይነት የከለር ሞዶች አሉ ወይም ሁለት አይነት የከለር ሚክሲንግ ሜተዶች አሉ የመጀመሪያውን አዲቲቭ ከለር ሞድ እንለዋለን እንደዚሁም ሁለተኛውን ሰብትራክቲቭ ከለር ሞድ እንለዋለን ኦኬ በአዲቲቭ የከለር ሞድ ላይ ሶስት አይነት ከለሮች እናገኛለን ሬድ ግሪን እና ብሉን እንደዚሁም ደግሞ በሰብትራክቲቭ ከለር ሞድ ላይ ሶስት አይነት ከለሮች እናገኛለን ሲያን ማጀንታ እና የሎውን ኦኬ በአዲቲቭ የከለር ሞድ ላይ እነዚህን ከለሮች ሚክስ በማድረግ ሲምፕል የሆነ ኤክስፐሪመንት እንሰራለን ኦልራይት ልክ እዚህ ጋር ሌየር ፓነላችሁን በዚህ አይነት መንገድ ዲስፕሌይ ታደርጉታላችሁ ኦኬ በዚህ አይነት መንገድ ዲስፕሌይ እናደርጋለን ሶስት ተመሳሳይ የሆኑ ፎቶዎችን በእኩል ሳይዝ በዚህ አይነት መንገድ ዲስፕሌይ እናደርጋለን ሶስት ቦታ ተመሳሳይ የሆኑ ፎቶዎችን ዲስፕሌይ እናደርጋለን ወይም ደግሞ ልክ በዚህ አይነት መንገድ እንደረድራቸዋለን ማለት ነው ኦልራይት ከዚያም በመቀጠል የዊንዶውስ በመምጣት የስዋች ፓነላችንን ይዘን እንመጣለን ስዋች ፓነላችን ኦኬ ስዋች ፓነላችን ወሳኝነት አለው በዚህ ኤክስፐሪመንት ላይ ኦኬ ኦልራይት ስለዚህ ለመጀመሪያ እንግዲህ እዚህ የተለያየ አይነት ከለሮች አሉ ሲምፕሊ ከርሰራችሁን በመታስተጉበት ሰዓት ወደ ከለሮቹ የከለሮቹን አይነት ይነግራችኋል ሲምፕሊ ለምሳሌ እንደምታዩት እዚህ ጋር ያለው ከለር የRGB ሬድ ከለር ነው በቀላሉ ይሄን ከለር ሳምፕል ወስዳለሁ መጀመሪያ ወደ ፎርግራውንድ ለማምጣት ሲምፕሊ ክሊክ አደርግበታለሁ ስዋች ፓነል ላይ በመሆን ዘን እዚህ የምታዩት ሌየር ላይ በመምጣት የመጀመሪያው ሌየር ላይ ማለት ነው ይሄኛው ሌየር ላይ ሲምፕሊ ኮንትሮል ክሊክ አደርጋለሁ ኦኬ ዘን በቀላሉ ወደ ምን ይቀየርልኛል ወደ ሴሌክሽን ይቀየርልኛል ከዚህም በኋላ አዲስ ሌየር ክሬት አደርጋለሁ አዲስ ሌየር ክሬት አደርጋለሁ እዚህ አዲስ ክሬት ያደረኩት ሌየር ላይ ይሄንን ከለር ፊል አደርጋለሁ ይሄንን የRGB ሬድ ከለር ሲምፕሊ ሾርት ከቱን አልት ባክስፔስ መጠቀም ይችላልው ለፊል ኦኬ ዘን ወደ ሁለተኛው ሌየር ነው መጣው ሁለተኛው ኢሜጃችን ጋር ነው መጣው አሁንም ልክ እንደ በተመሳሳይ መንገድ ኮንትሮል ክሊክ አደርጋለሁ ዘን አሁን ወደ ስዋች ፓነል ላይ ነው መመለሰው ስዋች ፓነል ላይ በመመለስ የRGB ግሪን እንፈልጋለሁ ማለት ነው ጌት ሚ ልክ RGB ግሪን የሚል ከለር ዲስፕሌይ በሚያደርግላችሁ ሰዓት ሴሌክት አድርጉታላችሁ ፎርግራውንዳችን ላይ በቀላሉ እናየዋለን ዘን አዲስ ሌየር ክሬት በማድረግ አልት ባክስፔስን በመጠቀም ወደ አዲሱ ሌየር ፊል እናደርጋለን ኦኬ ዘን ሶስተኛው ኢሜጅ ላይ በመምጣት ኮንትሮል ክሊክ ካደረግን በኋላ ተምብኔላችን ላይ አዲስ ሌየር ክሬት በማድረግ እንደዚሁም ደግሞ በቀጥታ ወደ ስዋች ፓነላችን በመመለስ ብሉ ነው የምንፈልገው RGB ብሉ ነው የምንፈልገው ኦኬ RGB ብሉ ዘን አልት ባክስፔስ ኦኬ ዘን በቀላሉ እንግዲህ ከለሮቹ ከላይ ነው ያሉት እዚህ ጋር እንደምናየው ዘን የኢሜጆቹ ሌየር ከስር ነው ያለው ልክ እንደዚህ አርጋችሁ ነው ዲስፕሌይ የምታደርጉት ከለሮቹ በዚህ አይነት መንገድ ከላይ መሆን አለባቸው ይሄንን ኤክስፐሪመንት ስትሰሩ የምትሰሩበት የከለር ሞድ ሜክ ሹር RGB መሆኑ ኦኬ RGB መሆኑን መጀመሪያ ቼክ እናደርጋለን ዘን በቀላሉ እነዚህን ከለሮች የብሌንዲንግ ሞዳቸውን ነው መቀየረው ሲምፕሊ ብሌንዲንግ ሞዳቸውን ከኖርማል ወደ መልቲፕላይ ቀይሯሉ ኦኬ ወደ ከለሮቹ በመምጣት ከኖርማል ወደ መልቲፕላይ ቀይሯሉ አገኝ ከኖርማል ወደ መልቲፕላይ ቀይሯሉ ማለት ነው ኦኬ ዘን በቀላሉ ከለሩንና ከስር ያለውን የኢሜጁን ሌየር መርጅ አድርጓለሁ ራይት ክሊክ በማድረግ መርጅ ዳውን ማለት ይችላልው ኦኬ ከለሩን እንደዚሁም ደግሞ ከስር ያለውን ኢሜጅ መርጅ ዳውን once again then merge down okay ከዚህ በኋላ በቀላሉ የሁሉንም የኢሜጆቻችንን ብሌንዲንግ ሞድ ከኖርማል ወደ ሊኒየር ዶጅ ነው ወስደው መርጅ በመታረጉ ሰዓት ብሌንዲንግ ሞዱ ወደ ኖርማል ይመለሳል it's okay ሲምፕሊ ከኖርማል ወደ ሊኒየር ዶጅ እንቀይረዋለን ኦኬ ሶስቱንም ሌየራችሁን ብሌንዲንግ ሞድ ሊኒየር ዶጅ ታደርጉታላችሁ ማለት ነው ዘን በቀላሉ ሚክሲንግ ሜተዱን ማየት እንችላለን ማለት ነው እንግዲህ
እንግዲህ በአዲቲቭ ከለር ሚክሲንግ ሞድ ላይ በመሆን የሰብትራክቲቭ የከለር ሞዶችን ወይም የሰብትራክቲቭ ከለሮችን ማግኘት እንችላለን። ለምሳሌ ሬድን እና ግሪንን በዚህ አይነት መንገድ በመታደባልቁበት ሰዓት ቢጫ እናገኛለን። ኦኬ የሎ እናገኛለን። እንደዚሁም ሬድን እና ብሉን በመናደባልቅበት ሰዓት ምን እናገኛለን? ማጀንታ እናገኛለን። you see this ማጀንታ እናገኛለን። ኦኬ እንደዚሁም ግሪን እና ብሉን በመናደባልቅበት ሰዓት ምን እናገኛለን ማለት ነው? እዚህ ጋር እንደምታዩት ሳያን እናገኛለን ማለት ነው። ኦኬ ሳያን እናገኛለን። ኦልራይት ዘን በቀላሉ እነዚህን ሶስት ከለሮች ሁሉንም በአንድ ላይ በማደባልቅበት ሰዓት ዋይትን አገኛለሁ ማለት ነው። ነጭን ነው የምታገኙት። ኦኬ ነጭን ነው የምናገኘው። ስለዚህ አዲቲቭ ከለር ሞድ ላይ በመሆን ሶስቱም ከለሮች ማለትም ሬድን፣ ግሪንን እንደዚሁም ደግሞ ብሉን በመታደባልቁበት ሰዓት ዋይትን ነው የምታገኙት ማለት ነው። ኦኬ ከዚህ ጋር እንዳያችሁት ዋይትን ነው የምናገኘው። ኦልራይት ወደ ሰብትራክቲቭ ከለር ሞድ በምንመጣበት ሰዓት ልክ እንደዚሁ በዚህ አይነት መንገድ ልክ ወደ አዲቲቭ ከለር ሚክሲንግ ሞድን በተጠቀምንበት አይነት መንገድ ነው እዚህ ላይ የምንጠቀመው። እዚህ ላይ በምትሰሩበት ሰዓት የሰብትራክቲቭ ከለር ሞድን ኤክስፐሪመንት በምትሰሩበት ሰዓት የባክግራውንዳችሁ ከለር ዋይት መሆኑን ቼክ ታደርጋላችሁ። ኦኬ ለአዲቲቭ ብላክ ነው የምንጠቀመው፣ ለሰብትራክቲቭ ዋይት ነው የምንጠቀመው። ኦልራይት ልክ እንደዚህ እዚህ ጋር ሶስት ከለሮች አሉን፣ የሳያን የማጀንታና የሎ ከለሮች አሉን። በቀላሉ ሌየራችን ላይ በመምጣት ኮንትሮል ክሊክ በማድረግ የምፈልገውን ሌየር ወደ ሴሌክሽን ቀይረዋለሁ። ኦኬ በዛን መንገድ ወደ ሴሌክሽን ቀይረዋለሁ። ዜን አዲስ ሌየር ክሬት በማድረግ CMYK ሳያንን ነው የምፈልገው ማለት ነው። ኦልራይት CMYK ሳያንን ነው የምፈልገው። CMYK ሳያን ይላችኋል ስዋች ፓነላችሁ ላይ ሴሌክት አድርጉታላችሁ። ዜን በቀላሉ አዲሱ ሌየራችን ላይ አልት ባክስፔስን በመጠቀም ፊል እናድርገዋለን ማለት ነው። ዜን ሁለተኛው ወይም መሀል ላይ ያለን ሌየር ላይ በመምጣት መሀል ላይ ያለን ኢሜጅ ላይ በመምጣት በቀጥታ ኮንትሮል ክሊክ ካደረኩበት በኋላ ከኢሜጁ በላይ አዲስ ሌየር ክሬት አደርጋለሁ። እዚህ አዲስ ሌየር ላይ በቀላሉ CMYK ሳያን የሚል ከለር ነው የምፈልገው ስዋች ፓነል ላይ በመምጣት ማለት ነው። ኦኬ ይቅርታ CMYK ማጀንታ የሚል ከለር ነው የምፈልገው። በቀላሉ ሴሌክት አድርጓለሁ አልት ባክስፔስን በመጠቀም ወደ ዶክመንታችን ወይም ወደ አዲሱ ሌየር ፊል አድርጓለሁ። ኦልራይት ሶስተኛው ሌየር ላይ ወይም ሶስተኛው ኢሜጃችን ላይ በመምጣት ኮንትሮል ክሊክ አደርጋለሁ። ዜን አዲስ ሌየር ክሬት አደርጋለሁ። ዜን በቀላሉ የለው CMYK የለው ነው የምፈልገው። CMYK የለው የሚል ከለር አለኝ። እዚህ ጋር ታገኙታላችሁ ስዋች ፓነላችሁ ላይ በቀላሉ አልት ባክስፔስን በመጠቀም በዚህ አይነት መንገድ ፊል እናደርገዋለን ማለት ነው። ኦኬ ስለዚህ ልክ ቅድም በሰራነው አይነት መንገድ እዚህም ላይ ብሌንዲንግ ሞዱን እየቀያየርን ነው ይሄን ኢፌክት የምናገኘው ማለት ነው። ኦኬ እዚህ ላይ የምንጠቀመው ብሌንዲንግ ሞድ ግን መልቲፕላይን አይደለም የሚሆነው። በቀጥታ ከለሮቹን ከላይ ነው ማድረጋችሁን ቼክ ታደርጋላችሁ። አሁንም የምንሰራበት የከለር ወይም ደግሞ የኢሜጃችን ሞድ RGB መሆኑን ቼክ ታደርጋላችሁ። ኦኬ CMYK ከሆነ በቀላሉ ኢሜጅ ሞድ ላይ በመምጣት ወደ RGB መቀየር እንችላለን ማለት ነው። ኦኬ ስለዚህ በቀላሉ የብሌንዲንግ ሞዱን ከኖርማል ወደ ስክሪን ነው የምንቀይረው። እዚህ ታይም ስክሪን ነው የምታደርጉት። ኦኬ ስክሪን እናደርገዋለን። ከኖርማል ወደ ስክሪን እንደዚሁም ከኖርማል ወደ ስክሪን። ኦኬ ልክ በዚህ አይነት መንገድ ከለሮቻችንን ዲስፕሌይ ካደረግን በኋላ መርጅ እናደርጋቸዋለን ከለሩንና ከስሩ ያለውን ሌየር። ኦኬ መርጅ ዳውን እንደዚሁም መርጅ ዳውን። ኦኬ ከዚህ በኋላ ለሶስቱም የብሌንዲንግ ሞዶች ለሶስቱም ሌየሮች የምንጠቀመው የብሌንዲንግ ሞድ መልቲፕላይ ይሆናል ማለት ነው። ኦኬ መልቲፕላይ ይሆናል። መርጅ ስታረጉት ብሌንዲንግ ሞድ ወደ ኖርማል ይመለሳል። ነገር ግን መልሰን ምን እናደርጋለን? የሁሉንም የብሌንዲንግ ሞድ መልቲፕላይ እናደርጋለን። ኦኬ ዘን በሰብትራክቲቭ የከለር ሞድ ላይ በምንሆንበት ሰዓትም የአዲቲቭ ከለር ሞዶችን ማለትም RGBን እናገኛለን።
ለምሳሌ ሳያንን እና ማጀንታን በማደባልቅበት ሰዓት ብሉን አገኛለሁ ማለት ነው። ኦኬ ከአርጂቢ ብሉን አገኛለሁ ማለት ነው። እንደዚሁም ሳያንንና የሎን በማደባልቅበት ሰዓት ግሪንን አገኛለሁ ማለት ነው። ኦኬ ግሪንን እናገኛለን። እንደዚሁም ማጀንታንና የሎን በማደባልቅበት ሰዓት ሬድን አገኛለሁ ማለት ነው። ስለዚህ ሰብትራክቲቭ የከለር ሞድ ላይ በመሆን አዲቲቭ ከለር ሞዶችን አዲቲቭ የከለር ሚክሲንግ ሞድን ወይም የአዲቲቭ ከለርስን ማግኘት ይችላልው ማለት ነው። ኦኬ ሶስቱን ከለሮችስ ኦቨርላፕ በመናደርግበት ሰዓት ምን እናገኛለን? ብላክን ታገኛላችሁ ማለት ነው። እሺ ብላክ እናገኛለን። ኦልራይት ስለዚህ በቀላሉ ይሄን ኤክስፐሪመንት በመሞከር ወይም ደግሞ ይሄን ኤክስፐሪመንት በማድረግ እነዚህን የአዲቲቭ እና ሰብትራክቲቭ ከለር ሞዶችን በቀላሉ ማወቅና ፋሚሊየር መሆን ትችላላችሁ ማለት ነው። ኦኬ አሁን ከዚህ ቱቶሪያል ላይ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። ዋንስ አገይን ፍጹም ሰለሞን እባላለሁ ከቫይባል ግራፊክስ አርት ኤንድ ዲዛይን ስቱዲዮ። ይዤላችሁ የቀረብኩት የአዲቲቭ ከለር ሞድ እና የሰብትራክቲቭ የከለር ሞድ የከለር ሚክሲንግ ሜተዶችን ነበር። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰላም